በኢትዮጵያ ዲጂታል ኢኮኖሚ ላይ የሚኖረንን አስተዋጽኦ ለማሳየት በጣም ትልቅ እድል ያገኘንበት ነው። ብዙ ማህበረሰብን ስለምናሳትፍ ወጣቶችን ስለምናሳትፍ የካፓሲቲ ቢልዲንግ ስራዎች አሉት። የምንሰራው ስራ በሙሉ በጎ ተጽዕኖ ካላመጣ በስተቀር እንደ ስራ የምንቆጥርበት አይደለም። በዚህ ፕሮጀክት አባል በመሆኔ በጣም ደስተኛ ነኝ። የካምፓኒያችን መለያ መርህ ኖሌጅ ሲነርጂ እና ኢምፓክት ነው። ዶክተር ማርቆስ ፈለቀ እባላለሁ። የኢቢኤች ፓርትነርስ ዋና ስራ አስፈጻሚ ነኝ። ዶክተር አማረ ደርበው እባላለሁ። ኢቢኤች ለሚሰራው የፋይዳ ፕሮጀክት ዳይሬክተር ነኝ። በኢቢኤች ውስጥ ደግሞ የአሊያንስ ኮንሳልቲንግ ሲኒየር ዳይሬክተር ነኝ። ዶክተር ቢታንያ ትእዛዙ እባላለሁ። በኢቢኤች ፓርትነርስ ውስጥ በሲኒየር ፕሮግራም ኦፊሰርነት እያገለገልኩ እገኛለሁ። ይህን እንግዲህ ስራ በጣም ሀገራችን ከሚያስፈልጓት በጣም ትልቅ ኢኒሼቲቮች መካከል ነው። በብሔራዊ የመታወቂያ ፕሮግራም የዲጂታል አገልግሎቶች ለዜጎች በተለይ በህጋዊ መልኩም ደግሞ ለሚኖሩ የውጭ ሀገር ዜጎችንም ጨምሮ ተደራሽ ለማድረግ የተቋቋመ በጣም አስፈላጊ የሆነ መሰረተ ልማት ነው። የብሔራዊ የዲጂታል ማንነትን መለየት ማጭበርበርን ለመቀነስ ዜጎች የተሻለ አገልግሎት እንዲያገኙ ለማድረግ ዜጎች የቴሌኮሙኒኬሽን፣ የባንክ፣ የጤና፣ ሌሎች መንግስታዊ የመሰረታዊ አገልግሎቶችን ለማግኘት እጅግ አስፈላጊ የሆነ ተነሳሽነት ነው። ይህም ፕሮጀክት እንግዲህ በተለይ ይህን አገልግሎት የሚጠቀሙ ከዚህ ቀደም መታወቂያ ባለመያዛቸው ወይም ተደራሽ ባለመሆናቸው የተነሳ ወደ ኋላ የቀሩ ዜጎቻችንን አካታች በሆነ የመታወቂያ ስርዓት ወደ አገልግሎት እንድናመጣቸው ይረዳናል። ኢቢኤች ፓርትነርስ ይህንን ስራ እንዲሰሩ ከተመረጡ በጣም ጥቂት ኩባንያዎች መካከል ነው። ባለን የባለሙያዎች የቴክኖሎጂ አቅም በክልሎች መድረስ አቅም ወይም ደግሞ ከዚህ ቀደም በሰራናቸው የስራ ልምድ የተሻለ አስተዋጽኦ እናደርጋለን ተብሎ ይጠበቃል። የፋይዳ ፕሮጀክት እንግዲህ ሀገራዊ እንደምታው በጣም ብዙ ነው። ስለዚህ ለኢቢኤች ለአቅም ግንባታም ሀገራዊ ኃላፊነትም ለመወጣት በጣም አስፈላጊ ፕሮጀክት ነው። ዋናው ዓላማችን ከ9 ሚሊዮን በላይ ሰዎችን መመዝገብ ነው። የምንመዘገበው ደግሞ ዘመናዊ ጥራቱን የጠበቀ ደህንነቱን የጠበቀ የባዮሜትሪክ ስርዓትን የታገዘ ሬጂስትሬሽን ሲስተም ነው ማለት ነው። ስለዚህ ስራውን የምንሰራው በኦሮሚያ ክልል በተለይ በሸገር ሲቲ፣ በምዕራብና በምስራቅ ሐረርጌ፣ በአዲስ አበባና በድሬዳዋ፣ በሶማሌ፣ በቤኒሻንጉልና በጋምቤላ ክልሎች ነው። ስራው እንግዲህ በጣም ሰፊ ነው። ብዙ አቅም ይጠይቃል። ባለፉት 20 ዓመታቶች የገነባነውን እውቀትና አቅም ተጠቅመን ከሌሎች አጋር ድርጅቶች ጋር በተለይ ከናሽናል አይዲ ፕሮግራም ጋር ሆነን የምንሰራው ፕሮጀክት ነው ማለት ነው። በፕሮጀክቱ ስር በርካታ ተግባራትን እያከናወንን እንገኛለን። ዋናዎቹን ለመጥቀስ ያህል አንደኛው ሲቹዌሽናል አናሊሲስን የሰራ ነው። ሲቹዌሽናል አናሊሲስ በሰራንበት ወቅት በሁሉም የምዝገባ ቦታዎቻችን ላይ በመገኘት ዲፕ የሆነ አንደርስታንዲንግ እንዲኖረን ሲቹዌሽናል አናሊሲስ ከተለያዩ የመንግስት መዋቅርቶች ጋር አንድ ላይ ሰርተናል። ሁለተኛ የሰራናቸው የስቴክሆልደር ኢንጌጅመንት ነው። ስቴክሆልደር ኢንጌጅመንት ላይ የዲፕሎይመንት ፕላን እና የማይክሮ ፕላኒንግ ስራዎችን ሰርተናል። የፕሮጀክት ባለሙያዎችንና የሳይት አስተባባሪ ባለሙያዎችን በመቅጠር በማሰልጠን ላይ እንገኛለን። በተጨማሪ ይሄ ፕሮጀክት ሰፊ እንደመሆኑ መጠን ብዙ የሆኑ የሎጂስቲክስ ስራዎች ይጠበቁብናል። በዚህም ፕላኒንግ መሰረት የተለያዩ እቃ ግዢዎችን አድርገን ወደ ተለያዩ የምዝገባ ሳይቶች ልከናል። ለዚህ ፕሮጀክት የሚያስፈልገው ሂውማን ሪሶርስ በጣም ከፍተኛ ቢሆንም ኢቢኤች ፓርትነርስ በዚህ ዘርፍ ላይ ያለውን ልምድ በመጠቀም በአጭር ጊዜ ውስጥ በርካታ የሆኑ ባለሙያዎችን በመመልመልና በማሰልጠን ወደ ስራ እንዲሰማሩ እያደረገ ነው። ፕሮጀክቱ ለኢትዮጵያ ዲጂታል ለውጥ ከሚያበረክተው አስተዋጽኦ በተጨማሪ ከ900 በላይ ለሆኑ ፕሮፌሽናሎች የስራ እድል ይፈጥራል።
የሰለጠነ የሰው ኃይል በመጨመር ሂደት ውስጥ የራሱን አስተዋጽኦ ያበረክታል። ይህም ለወደፊታዊ ሀገራዊ ፕሮጀክቶች የበለጠና ብቁ የሆነ የሰው ኃይል እንዲኖር ያግዛል። ዋናው ግባችን ከ9 ሚሊዮን በላይ ማህበረሰብን መመዝገብ ነው። ግን በተጓዳኝ ብዙ ሌሎች ውጤቶች አሉት እንዳልኩት። አንደኛው የአቅም ግንባታ ነው። ብዙ ማህበረሰብን ስለምናሳትፍ፣ ወጣቶችን ስለምናሳትፍ የካፓሲቲ ቢልዲንግ ስራዎች አሉት። ብዙ ስልጠናዎችን እንሰጣለን፣ የስራ እድል እንከፍታለን። የዲጂታል ተሳትፎን ማጎልበት ነው። ማህበረሰቡ ዲጂታል ቴክኖሎጂ እንዲሳተፍ ማድረግ ነው። የትብብር አቅምን መገንባት ነው፣ ኮላቦሬሽን የምንለው። ምክንያቱም ስራውን እኛ ብቻ አይደለም የምንሰራው። ስራው የሚመራው በዋናነት በናሽናል አይዲ ፕሮግራም ነው። ከነሱ ጋር ቅርብ ግንኙነት፣ ቅርብ የመተሳሰር እና አብሮ የመስራት ክህሎት እናዳብራለን። ሌላው የክልል መንግስታት ከላይ ጀምሮ ከመዋቅሩ ከላይ ከፕሬዚዳንቱ ቢሮ ጀምሮ እስከታች እስከ ቀበሌ ድረስ አብረን በትብብር ስለምንሰራ በተለይ ማህበረሰቡን ደግሞ ስለምናሳትፍ ይሄ ኮላቦሬሽን የምንለው ከአጋር አካላቶች ጋር ሆነን የትብብር ስርዓታችን በደንብ እናጎለብታለን ማለት ነው። በተለይም ደግሞ እንደ ኤቢኤች ፓርትነርስ የካምፓኒያችን መለያ መርህ ኖሌጅ ሲነርጂ እና ኢምፓክት ነው። ኖሌጅ ሲነርጂ እና ኢምፓክት እንግዲህ ያው እውቀት፣ ቅንጅት፣ እንደገና ተጽዕኖ ማሳደር ነው። ስለዚህ ያለንን እውቀት፣ ያለንን አቅም፣ ያለንን ተጽዕኖ ፈጣሪነት በሙሉ ተጠቅመን አሰባስበን ከሌሎች ደግሞ ከሚመለከታቸው ባለድርሻ አካሎች ጋር በቅንጅት በመስራት ሲነርጂ በመፍጠር እነዚህ ያሉትን የተበጣጠሱ የነበሩ የተለያዩ ቦታ ላይ ያሉ አቅሞችን አሰባስበን ሲነርጂ በመፍጠር ደግሞ ወደ ውጤት እንቀይረዋለን ማለት ነው። ኢምፓክታችን ምንድነው? ባይ ዘ ኤንድ ኦፍ ዘ ዴይ እያንዳንዱ ቤተሰብ፣ እያንዳንዱ ዜጋ እና ሀገራችን በአጠቃላይ አካታች የሆነ ቀልጣፋ የሆነ የዲጂታል ኢኮኖሚ የምትመሰርትበትን ነገር ላይ ኮንትሪቢዩት ማድረግ። በጥራት መመዝገቡ አንድ ስራ ነው፣ ተከትሎ መስራቱ አንድ ስራ ነው። ግን ባይ ዘ ኤንድ ኦፍ ዘ ዴይ ምዝገባው አይደለም። ከምዝገባው ጀርባ እያንዳንዱ ሰው ግለሰብ አለ፣ ቤተሰብ አለ፣ ማህበረሰብ አለ፣ ወረዳ አለ፣ ክልል አለ፣ አገር አለ። እነዚህ እንግዲህ ተጠቃሚ የምናደርግበትን ስርዓት መዘርጋት ነው። እንደ ኤቢኤች ፓርትነርስም የምንሰራው ስራ በሙሉ በጎ ተጽዕኖ ካላመጣ በስተቀረ እንደ ስራ የምንቆጥርበት አይደለም። ከብሔራዊ የመታወቂያ ፕሮግራም ጋር ባለን ስምምነት መሰረት ይህንን ምዝገባ ለሚቀጥሉት 3 ዓመታት ለማድረግ ነው። አጭር ጊዜ ቢያንስ 9 ሚሊዮን ሰዎችን በተወሰኑ ክልሎች በአጠቃላይ ደግሞ ወደ 36 ሚሊዮን ዜጎችን ወደ ምዝገባ እንድናመጣ ነው ከሌሎች አጋሮች ጋር በመሆን የተሰጠን ኃላፊነት። ይሄ ቁጥር ከክቡር ጠቅላይ ሚኒስትሩን በተሰጠው አቅጣጫ መሰረት በአጭር ጊዜ 90 ሚሊዮን መድረስ አለብን ምዝገባ ተብሏል። በአሁኑ ሰዓት ወደ ግማሽ አካባቢ ነው ያለነው፣ ወደ 45-46 ሚሊዮን አካባቢ ነው ያለነው። ስለዚህ እኔ ከአደራ ጭምር ለመላው የኤቢኤች ፓርትነርስ ሰራተኞች የማስተላልፈው መልእክት በጣም በከፍተኛ ኃላፊነት በከፍተኛ የሙያዊ ስነ ምግባር ይሄ ምዝገባ በሚፈልገው የሚስጥራዊነት እንደዚሁም አካታችነት ተደራሽነትን ታሳቢ አድርገው አገልግሎቱን እንዲሰጡ። ዋናው ትልቁ ግባችን የኢትዮጵያን የዲጂታል አይዲ አሻራ አካል መሆን ነው የምንፈልገው። እዚህ ላይ የሚኖረን አስተዋጽኦ ከፍተኛ ነው። ከመጀመሪያው ጀምሮ ታማኒነትን በመገንባት ተደራሽነትን በማስፋት በሚፈለገው የብሔራዊ የመታወቂያ ፕሮግራም ባወጣው ስታንዳርድ መሰረት እና ከመንግስት በሚጠበቅብን ስታንዳርድ መሰረት እንድንሰራ ከአደራ ጭምር ለማሳሰብ ፈልጋለሁ። ከዚህ በተጨማሪ በተለይ ይህን ስራ እንድንወስድ ለረዱን የብሔራዊ መታወቂያ ፕሮግራም የፋይናንስ ድጋፍ ላደረገው የዓለም ባንክ እንደዚሁም ስራውን እንድንሰራ በየክልሎቹ በየከተማ አስተዳደሮቹ የተለያዩ ድጋፎችን ለሚያደርጉልን የክልል መንግስታት፣ የከተማ አስተዳደሮች፣ የዞን የወረዳ አመራሮች፣ የማህበረሰብ መሪዎች፣ የሃይማኖት መሪዎች እንደዚሁም ተጽዕኖ ፈጣሪዎች እና መላው አጋሮቻችን ምስጋና ለማቅረብ ፈልጋለሁ። ይሄ ስራ የጋራ ኃላፊነታችን ነው።
በኢትዮጵያ ዲጂታል ኢኮኖሚ ላይ የሚኖረንን አስተዋጽኦ ለማሳየት በጣም ትልቅ እድል ያገኘንበት ነው። ከምዝገባ በላይ በጣም ጥራት ያለው ምዝገባ፣ ታማኝነት ያለው ምዝገባ፣ ውጤት የሚያመጣ ምዝገባ እንድናደርግ በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። ኤቢኤች ፓርትነር እንግዲህ የናሽናል አይዲ ፕሮግራም ፋይዳ ለምንለው በመመረጡ ኩራት ይሰማናል። ከክልል መንግስታትም እስከ ቀበሌ መዋቅር ባለውም ጥሩ ድጋፍ እያገኘን ነው። ወደ ገጠር ወጥተን ተደራሽ ማድረግ ስላለብን ያን በምናደርገው ጥረት ደግሞ ከታች ያለው ማህበረሰብና የቀበሌ መስተዳደርን ጀምሮ ሞር ድጋፍ ደግሞ እንዲያደርጉልን ደግሞ ጥሪ እናደርጋለን። ስራ ኦፍኮርስ የሁላችንም ነው፣ ግን በትብብር የሚሰራ ስራ ስለሆነ እስከታች ወርደን ስንሰራ የሁሉንም ድጋፍ እንፈልጋለን። ኤቢኤች ፓርትነርስ በዚህ ሀገራዊ ፋይዳ ባለው ፕሮጀክት ላይ ለመሳተፍ በመቻሉ በጣም ደስተኛ ነው። በግሌም ለዚህ ፕሮጀክት አባል በመሆኔ በጣም ደስተኛ ነኝ።